አንድ ሰው ሌሊት ላይ ድንገት ከእንቅልፉ ከተነሳ እና ይሄን ዚክር ካለ ከዛ በኋላ ያደረገው ዱዓም ተቀባይነት አለው። ከዛ በኋላ ተነስቶ የሰገደውም ሰላት ተቀባይነት አለው። እሺ ምንድነው ዚክሩ? ኦኬ ዚክሩ ቢስሚላህ الذي لا يضر مع اسمه شيء في الارض ذكر لا اله الا الله لا اله الا الله وحده لا شريك له له الملك وله الحمد وعلى كل شيء قدير سبحان الله والحمد لله ولا اله الا الله ولا حول ولا قوه الا بالله والله استغفر لا اله الا الله وحده لا شريك له له الملك وله الحمد وعلى كل شيء قدير لك ነው الحمد لله بحري ላይ ያለው الحمد لله ብሎ الحمد لله وسبحان الله ولا اله الا الله والله اكبر ولا حول ولا قوة إلا بالله ብሎ ማንኛውም የሚያደርገው ዱዓ ተቀባይነት አለው። መልሻለሁ። መልሶ ረሱላችን ሰለላሁ ዐለይሂ ወሰለም ስለ ሰው ልጅ አፈጣጠር በእናት ሆድ ውስጥ ሆኖ ደረጃዎቹ ምንድነው ያለው? አራት አይ ደረጃዎቹ ነው በላቸው። ደረጃዎቹን ወይኔ አንቀጽ ጠፋብኝ። ግን መጀመሪያ ያው ፈሳሽ ነው። እሺ ወለዚ خلقكم من تراب ከዛ من نطفة እሺ من نطفة ከዛ ثم جعلكم ثم من علقة والذي خلقكم من تراب ثم من نطفة ثم من علقة ثم يخرجكم طفلا الله سبحانه وتعالى በበኒ እስራኤል ላይ ያወረደው ምግብ ስም ምን ነበር? ምግብ ስም من الثمار وأنزلنا إليكم المن والسلوى منና ሰልዋ ረሱል ሰለላሁ ዐለይሂ ወሰለም የአይኔ ማረፊያ ምን ላይ ተደርጎልኛል ነው ያሉት? የአይኔ ማረፊያ ምን ላይ ተደርጎልኛል ነው ያሉት? በቃ ሰላት በቁርአን ውስጥ በብዛት የተጠቀሰው ፍራፍሬ ምንድነው? ፍራፍሬ አይመልሱም። ነኽል ዒነብ ወይም ግሪፕስ ማለት ነው። ግሪፕስ በአማርኛ ምንድነው? ወይም ግሪፕስ በእናቱ ማህፀን ውስጥ ሆኖ የሆነ መልአክ ሩህ ይነፋበትና ከዛ በኋላ አራት ነገር ይጽፋል። ጻፍ ይባላል። አራቱ ነገራቶች ምንድናቸው? እድሜውን ሪዝቁን አንድ ሪዝቁ አለ። አላህ ዛሬ ለምን የሚጠፋብኝ? ሪዝቁ አለ እንትን አለ ምንድነው? እድሜው አለ ወአጀሊሂ እሺ ወአጀሊሂ መሞቻው ሰዓት ማለት ነው። እሺ ሁለት ይቀራል። ቶሎ በል ሰዓት መወለጃው በለው ሪዝቅና አጀል ልክን የመለሰው የቀረው ወዐመሊሂ ወሸቂዩን አም ሰዒድ